የናኑና የሆፓ ልጅ ክርስትና እንዳነሳው ባለፈው አይታችሁ ነበረ። ቀኑን ጾም ስለነበር ልጃችንም ደግሞ እንዳይደክማት የዛን ቀን ምንም አይነት ፕሮግራም አላደረግንም ነበረ። ዛሬ ደግሞ ያንን አስመልክተው ከወዳጅ ዘመዶቻችን ጋር ፕሮግራም እናደርጋለን። ክርስትና ያነሳውበትን ልብስ ሁላችሁም በጣም ወዳችሁት ነበረ። ሰርክ ዲዛይን ነበር የሰራችልኝ። አሁንም ደግሞ የፕሮግራሙን ልብስ ሰርታልኛለች። እንዴት እንደወደድኩት አልገባችሁ? እንዴት እንደሚያምርና እንዴት ሙሽራ እንደመሰልኩኝ ብቻ ተመልከቱ። እኔ ልብሱን በጣም ነበር የወደድኩት። ዛሬም እንደተለመደው ሙሽራ ነበር የመሰልኩት። በቃ በጣም ነው የወደድኩት። እናንተም እንደምትወዱት በጣም እርግጠኛ ነኝ። ሁሌም እንደዚህ ስለምታዘንጪኝ በየሄድኩበት አምሮብሻል ስለምታስቢኝ ሜሪዬ የኔ እናት ውድድ ነው ማድረግሽ። በጣም ነው ማመሰግነው። እንደተለመደው አካውንቷን ከታች ሜንሽን አደርግላችኋለሁ። እናንተም ለየትኛውም ፕሮግራማችሁ ሰርክ ዲዛይንም ምርጫችሁ ማድረግ ትችላላችሁ። እኔም ዝንጥ ብዬ ወጥቼ ወደ ፕሮግራሙ ቦታ ደርሻለሁኝ። ናኑና ሆፓይም እንዴት አምሮባቸው እንደነበር በቃ ሰርጋቸው ነበር የመሰለ። ቀጣይ ቪዲዮ ሙሉ ፕሮግራሙን አሳያችኋለሁ። እወዳችኋለሁ። መልካም ጊዜ። ባይ